ሜይ 8 የዕለቱ መልእክት ርዕስ በቃሉ ተደሰቱ። ብዙ ምርኮ እንዳገኘ በቃልህ ደስ አለኝ። መዝሙረ ዳዊት ምዕራፍ 119 ቁጥር 162። ንጉሥ ዳዊት በዘመኑ ሁሉ ብዙ ጦርነቶችን ያደረገ የእስራኤል ንጉሥ ነው። ጦርነቱን በድል አድራጊነት ሲያሸንፍ የሚሰማው ደስታ ቀላል አይሆንም። ጎልያድን ባሸነፈ ጊዜ እንኳ የእስራኤል ሕዝብ ተነስተው እልል ያሉበት ክስተት አይረሳም። እነሱ እንደዚያ ከሆኑ እሱማ ይበልጥ ይደሰታል ለማለት ያስደፍረናል። ንጉሥ ዳዊት በጦርነት ወቅት አሸንፎ ምርኮንም ማርኮ ደስ ከሚሰኘው በላይ የሚበልጥበት ደስታ እንዳለ ይነግረናል። ይኸውም በእግዚአብሔር ቃል ደስ መሰኘቱን ነው። ምርኮ ሁላችንም በተሰማራንበት ዘርፍ የምናገኛቸውን ስኬቶች ይወክላል። ስኬቶቹ ሲመጡ ተያይዘው የሚመጡ መልካም ዕድሎች ብዙ ናቸው። ስለዚህም ስኬቶች እጅግ ተፈላጊዎች ናቸው። ሆኖም ከነዚህ ስኬቶች ከሚመጣው ደስታ በላይ በእግዚአብሔር ቃል የምንደሰተው ደስታ ምን ያህል ትኩረት ያገኛል? የእግዚአብሔር ቃል ውስጥ ያለው ደስታ ዘላቂ ደስታ ነው። የውስጥ ሰውነትን የሚያጠነክር ነው። እግዚአብሔርን ለመምሰል እንድንችል የሚያደርግ ነው። ጸጋን የተሞላ ነው። ሕይወትን መቅረጽ የሚችል ነው። መንፈስን የሚያድስ ነው። እንግዲህ ይህን ደስታ ለመለማመድ ወደ ቃሉ መቅረብ የግድ ይላል። በቃሉ ውስጥ ያለውን ደስታ በሚገባ ለማጣጣም ቃሉን መፈለግ፣ ማንበብ፣ ማሰላሰል፣ መታዘዝ፣ መተግበርና መርህ ማድረግን ይጠይቃል። ስለዚህ እኛም በተሰማራንበት ዘርፍ ከምናገኛቸው ስኬቶች አብልጠን በእግዚአብሔር ቃል ላይ የተመሰረተ ደስታን እንፈልግ። ቅረቡና በቃሉ ተደሰቱ።